ሥራ ምዕራፍ 12 ቁጥር 4 ላይ ክፍሉን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። በያዘውም ጊዜ ወደ ወይን አገባው። ከፋሲካም በኋላ ወደ ሕዝብ ያወጣ ዘንድ አስበው እያንዳንዱ 4 ወታደሮች ሆኖ እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠ። ጴጥሮስም በወይን ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ይደግመዋለሁ። ጴጥሮስም በወይን ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ቁጥር 11 ላይ ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኳል። ባስተዋለም ጊዜ እጅግ ሰዎች ተከማችቶ ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። ያነበብኩትን ክፍል የጸሎት ኃይል በሚል ርዕስ አገለግላለሁ። የምን ኃይል? የጸሎት ኃይል። አንድ ጊዜ ጸሎት ኃይል አለ በሉ። ጸሎት የሚፈውስ ኃይል አለ በሉ። ክብር ለኢየሱስ ይሁን። ጸሎት ከእግዚአብሔር ጋር የምንገናኝበት ኔትወርክ ነው። ጸሎት ከእግዚአብሔር ጋር የምንገናኝበት ምንድን ነው? ኔትወርክ ነው። አጠገብ ያለውን ሰው ስትጸልይ በለው ከእግዚአብሔር ጋር እየተገናኘህ ነው። ከእግዚአብሔር ጋር እያወራህ ነው። ክብር ለኢየሱስ ይሁን። አንዳንድ ጊዜ ከጸሎት ችላ ብለን እንታያለን። ከጸሎት ራሳችንን ቆጥበን እንታያለን። ጸሎት መጸለይ ማለት ቀላል አይደለም። ጸሎት ከእግዚአብሔር ጋር የመገናኛ መንገድ ነው። አጠገብ ያለውን ሰው ጨበጥ አድርገውና ስትጸልይ ከእግዚአብሔር ጋር እየተገናኘኝ ነው በለው። አቤት ምን እየሆንክ ነው? ከእግዚአብሔር ጋር እየተገናኘ ነው። ጸሎት ማለት የሆነ ዝም ብለህ ከሰው ጋር ተነጋግረ እንደምታልፍ አይደለም። ከእግዚአብሔር ጋር የምትገናኝበት ኔትወርክ ነው ጸሎት። ክብር ለኢየሱስ ይሁን። እግዚአብሔር በምንድን ነው አንተ ጋር የሚገናኘው? በጸሎት። በእንግሊዘኛም ጥራው ጸሎት የምለውን ትርጉም ፕራየር ብለህ እንደዚሁም በኦሮመኛም ካና ብለህ ጥራው። በትኛው በምትችለው ቋንቋ በሁለተኛም በስዳመኛም በትግረኛም በምንኛውም ስም ጥራው። ጉዳዩ ዞሮ ዞሮ በአማርኛ ጸሎት ብለን እንደምንሰበስበው ጸሎት ነው ከእግዚአብሔር ጋር የምንገናኝበት መንገድ። ክብር ለኢየሱስ ይሁን። ሰው ከእግዚአብሔር ጋር ለመገናኘት ከእግዚአብሔር የሆነ ነገር ለመቀበል ዋና ነገር ምንድነው? ጸሎት ነው። ክብር ለኢየሱስ ይሁን። አጠገብ ያለውን ሰው ጸሎት ወሳኝ ነው በለው። ክብር ለኢየሱስ ይሁን። ጸሎት የእግዚአብሔር ቋንቋ ነው። እግዚአብሔር የሚሰማበት እኛን ሊሰማበት የሚችል ቋንቋ ነው። ጸሎት የውጊያ መሳሪያችን፣ ጸሎት የምንዋጋበት መሳሪያችን ወይም የምንታጠቅበት ኃይላችን፣ ለውጊያ ወደ ውጊያ ለመውጣት የምንታጠቅበት ኃይል ትጥቃችን ነው ጸሎት። አጠገብ ያለውን ሰው ጸሎት ትጥቅ ነው በለው። ክብር ለኢየሱስ ይሁን። ለምሳሌ አንድ ወታደር ትጥቁን ሳላሟላ ወደ ጦር ሜዳ አይወጣም። ይወጣል? አይወጣም። ትጥቁን አሟልቶ ጠላቱን ለመመከት ይወጣል ወደ ሜዳ። ያለውን ተጠቅሞ ጠላቱን ለመጣል የማያደርገው ጥረት ቀላል አይደለም። እንደዚሁም በአማኝ ሕይወት ውስጥ ጸሎት በጣም ትልቅ ትርጉም አለው። ጸሎት መሳሪያችን ናት። ክብር ለኢየሱስ ይሁን። አጠገብ ያለውን ሰው ጸሎት ያንተ መሳሪያ ነው በለው። ክብር ለኢየሱስ ይሁን። ሰው ሲቸግረው እግዚአብሔር ሆይ ይላል። እየጸልያለሁ ወደ እግዚአብሔር። ከባድ ሁኔታ ውስጥ ሲገባ እግዚአብሔር ሆይ ይላል። እግዚአብሔር ይሰማል፣ ከጠላቱ ያድነዋል። ክብር ለኢየሱስ ይሁን። ሰው ከእግዚአብሔር ጋር ለመገናኘት ኃይልን ለመታጠቅ ጸሎት በጣም ወሳኝ ነው። ጸሎት ኃይልን የምንታጠቅበት ኃይላችን ወይም ብርታታችን ነው። አጠገብ ያለውን ሰው ጸሎት ኃይል አለበት በለው። ክብር ለኢየሱስ ይሁን። ጸሎት ዓለምን የምናሸንፍበት መሳሪያ ነው። ክብር ለኢየሱስ ይሁን። ዓለም ክፉ ናት። አቤት
ክፉ ታዳላለች። ዓለም ክፉ ናት። ጌታ ኢየሱስ ክርስቶስ በዓለም ሳላችሁ አለ መከራ አለባችሁ አለ። ምን አለባችሁ? መከራ አለባችሁ። በዓለም ውስጥ ምን አለ ማለት ነው? መከራ አለ። በዓለም ውስጥ ምን አለ? መከራ አለ። ይሄንን መከራ ማሸነፍ የምትችለው በጸሎት ብቻ ነው። በምንድን ነው? በጸሎት። ስለዚህ ነው ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ፈተና እንዳትገቡ ምን ሆኖ? ትጉና ጸልዩ። ወደ ፈተና እንዳንገባ ተግተን መጸለይ አለብን። ዓለምን ለማሸነፍ ተግተን መጸለይ አለብን። ጸሎት ካልጸለክ ዓለምን ማሸነፍ አትችልም። የምታየው ነገር ሁሉ ያስታል። ክብር ለኢየሱስ ይሁን። ምን ማለት ነው ይሄ? በዓለም ውስጥ ብዙ የሚያስቱ ነገሮች አሉ። ለምሳሌ አንዳንድ ሰዎች እንደዚህ ሲሉ ሰማቸዋለሁ። ያው ከሌ በዓለም ሆኖ እየጠጣ ዝሙት እያደረገች በልጽጋ የለችም፣ ይኸው ከብራለች። ምን ታዲያ እኔ ጌታ ብዬ ምን አገኘው የሚል ነው የሚበዛው። በብዛት አይቻቸዋለሁ እንዲህ አይነት ሰዎች፣ እንዲህ የሚሉ ሰዎች። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ በክፉዎች አትቅና ይላል። ምን አታድርግ? አትቅና። ምስጉን ነው በክፉዎች መንገድ ያልሄደ። ዛሬ ታይቶ ነው የሚጠፋው። እነርሱ ይህንን ብቻ ነው የሚታየውን፣ አንተ የምታየውን፣ አንቺ የምታየውን ብቻ ነው ያላቸው። ክብር ለኢየሱስ ይሁን። ተስፋቸው የዘላለም ሕይወት አይደለም። ይህንን እይታ መቀየር የምትችለው በጸሎት ብቻ ነው። አንተን ብቻ እንድመለከት እግዚአብሔር ሆይ ፊትን ብቻ ለማየት እንድናፍቅ፣ እንድትቀይረኝ፣ እንድትለውጠኝ፣ የኔ ናፍቆት አንተን ብቻ ማየት እንዲሆን፣ ከዓለም ዓይኔን እንዲያነሳ፣ ከዓለም ዓይኔን አንስቼ አንተን ብቻ እንዲከተል፣ ጌታ ሆይ ዓለምን እያሸነፍኳት እየበለጸኩባት ከፍ እያልኩባት እንድቀጥል በኢየሱስ እርዳኝ ብለህ ስትጸልይ ጸሎትን ይሰማል። ክብር ለኢየሱስ ይሁን። በዓለም ላይ ያለውን ነገር ከመመኘት በእግዚአብሔር እጅ ያለውን በረከት በጸሎት መቀበል ይቀላል። ክብር ለኢየሱስ ይሁን። ጸሎት ዓለምን የምናሸንፍበት ነው። አጠገብ ያለውን ሰው በርትተህ ጸልይ በለው። ታሸንፋለህ በለው። እንደገና ታሸንፋለህ በለው። ጸሎት አጋንንትን የምንመታበት ኃይል ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ በስምህ አጋንንትን ታወጣላችሁ። ክብር ለኢየሱስ። በስምህ ምንን ታወጣላችሁ? የሚገላችሁ ነገር እንኳን ቢኖር መርዝ እንኳን ብትበሉ ብትጠጡ አይገላችሁም ይላል። አጠገብ ያለውን ሰው አትሞትን ዝም ብለህ በለው። ክብር ለኢየሱስ ይሁን። በልጁ ያመነው የዘላለም ሕይወት አለ። ምን አለው? የዘላለም ሕይወት አለው። የዘላለም ሕይወት አለው። አጋንንት የሚንበረከከው ለኢየሱስም ብቻ ነው። አጋንንት የሚገዛልህ ለኢየሱስም ብቻ ነው። የኢየሱስን ስም ይዘህ በፓወር ልትሞላ ይገባል። የሆኑ ሰዎች ጳውሎስ በሚያወጣው ስም እንደዚሁም ሌሎችም በሚያወጡት ስም በኢየሱስ ስም አንተን አወጣለሁ ውጣ እያሉ ሌሎች ሲፎክሩ ዘለለባቸው ይላል። አጋንንት ምን ሆነባቸው? ዘለለባቸው። ግዴታ አጋንንት የሚንበረከከው የኢየሱስ ስም ነው። ይሄ የምታውቅ ነው፣ የማይካድ እውነት ነው። ነገር ግን ልትታጠቅበት ይገባል። ጌታ ሆይ ይሄ አጋንንት ለኛ ለምን አልታዘዘልንም? ለምን አልወጣልንም ብሎ ኢየሱስን ጠየቁት። አንድ አጋንንት ሲያታግላቸው በላብ ሲያደርጋቸው አታግሎ ውጣ በኢየሱስም ብሎ ሲያቅታቸው ይሄ በጾምና በጸሎት እንጂ ነገራቸው። ሰው በኢየሱስ ስም ለማውጣት ኃይልን ልትታጠቅ ይገባል። የኢየሱስን ስም ጠርተህ አጋንንት እንዲንበረከክ ከፈለክ ወደ ፈተና እንዳትገባ፣ በአጋንንት እንዳትፈተን፣ አጋንንትን እንድታሸንፍ ጸሎት ግዴታ ያስፈልጋል። የጸሎት ኃይል በኢየሱስም በላቸው ላይ ይምጣ። አጋንንትን ለመምታት፣ አጋንንትን ለማዋረድ፣ አጋንንትን ለማሸነፍ ክብር ለኢየሱስ ይሁን። አንዳንድ ሰዎች እንደውም በእኛ ሰፈር እንዲህ አይነት በጣም ኃይለኛ ሟርተኛ አለ፣ ኃይለኛ ደጋሚ ያለና እኔ በዛ ሰፈር መኖር አልፈልግም፣ በቃ ይለቅለታለሁ ይላል። አንተ ታስለቅቃለህ እንጂ እንዴት ትለቃለህ? አጠገብ ያለውን ሰው ታስለቅቃለህ በለው። ክብር ለኢየሱስ ይሁን። ኃይለኛ ከሆነብህ ከከበደብህ ጌታ ሆይ አስታጥቀኝ እያልክ ንቀለው። ጧትም ተነስተህ ንቀለው፣ ማታም ንቀለው። ሃሌሉያ። ሌሊትም ንቀለው። እኔ ለምጃለሁ። ክብር ለኢየሱስ ይሁን። ሂድ ብዬ ባርሬያቸዋለሁ። ማታካባ እጆቻችሁን ከፍ አድርጉ። የጸሎት ኃይል በላያችሁ ላይ ይምጣ። የጸሎት ኃይል ያገኛችሁ። ክብር ለኢየሱስ ይሁን።
ሰው እንዲህ አይነት ፍርሃት አለበት። የጸሎት መንፈስ ካለህ ደግሞ አትፈራም። የጸሎት ኃይል በውስጥ ካለ ጠዋትና ማታ ሌሊት ከእግዚአብሔር ጋር የምትገናኝበት ከሆነ እግዚአብሔር ኃይልን ያስታጥቃል። ጠላትን ታሸንፋለህ፣ አጋንንቶችን ታሸንፋለህ። እጆቻችሁን ከፍ አድርጉ። ሊባርካችሁ እግዚአብሔር በጸሎት ኃይል ይባርካችሁ። ክብር ለኢየሱስ ይሁን። አትፍሩ፣ ይልቁንስ ጸልዩ። ብትጸልዩ እግዚአብሔር ጠላቶቻችሁን በፊታችሁ ይመታላችኋል። አንድ ጊዜ እግዚአብሔር ጠላትን ይመታል በሉ። ክብር ለኢየሱስ ይሁን። ጸሎት ከሞት የምናመልጥበት ኃይል ነው፣ ወይም ከሞት የምናመልጥበት መንገድ ነው። ጸሎት ከምን የምናመልጥበት? ከሞት የምናመልጥበት፣ ሞት ታውጆብህ እንደሆነ የምታመልጥበት ኃይል ነው። ጌታ ለዘላለም የተባረከ ይሁን። የሆነ ጊዜ ዳንኤልን እንደዚህ አሉት፣ ንጉሥ ሆይ ብሎ በንጉሥ አማካይነት አዋጅ አወጡበት። ለ30 ቀን ያለ አንተ ማንም ወደ አምላኩ እንዳይጸልይ። ማንም ለ30 ቀን ይሄ ሕግ ይሁን አለው። ምን ይሁን? ሕግ ይሁን፣ የማይሻር በንጉሥ ቀለበት የምታተም ሕግ ይሁን አለው። እነርሱ ይህንን ጨርሰው ሲገቡ ዳንኤል እንደ ልማዱ በየቀኑ 3 ቀን ይጸልያል። ክብር ለኢየሱስ ይሁን። ሕግ ወጥቷል እንዳይጸልይ፣ ሕግ ወጥቷል ወደ ማንም እንዳይጸልይ ብለው ባካታ ባራዲያ እንደ ልማዱ ተደብቆ እንዳይመስላችሁ መስኮቱን ከፍቶ፣ ሃሌሉያ፣ ተደብቆ ሳይሆን መስኮቱን ከፍቶ ወደ ኢየሩሳሌም መስኮቱን ከፍቶ ይላል መጽሐፍ ቅዱስ። ሃሌሉያ፣ ወደ አባቶቹ አምላክ ወደ እግዚአብሔር ይጸልይ ነበር። ማታካ ባራዲያ ክብር ለኢየሱስ ይሁን። በሚጸልይበት ጊዜ ሕግ ያወጡ ሰዎች፣ ደባን የፈለጉበት ሰዎች መጡና አገኙት። ክብር ለኢየሱስ ይሁን። ወደ ንጉሡ ሄዶ ንጉሥ ሆይ ይሄን ይወቅ፣ ፈጽመው እንደ ተባባልነው ይሁን። እንደ ፋርስና እንደ መዶን ሕግ ይሄ ታትሟል። ፈጽመው አይሻርም፣ አይቀየርም። ዳንኤል ወደ አምላኩ ሲጸልይ እኛ አይተናል። ስለዚህ ወደ አንበሳ ጉድጓድ ይጣላሉ። ሃሌሉያ! ወዴት ይጣል? አታካባናኒያ ሞሳካ አዋጁን እነርሱ አውጥቶ ዳንኤል ይጸልያል። ዳንኤል ቤት ሲጸልይ የነበረው ጸሎት የአንበሶችን አፍ ዘጋለት። ቤላፋና ወደ አንበሳ ጉድጓድ ይጣላሉ። አዋጅ አወጡለት። ክብር ለኢየሱስ ሲሆን እጁ እግሩ ታስሮ ምኑ ሁሉ ወደ አንበሳ ጉድጓድ እንዲጣል አዋጅ አወጡ። ባካቶ ማራዲያ አንበሳው ለ7 ቀን ራብተኛ ነው። ለ7 ቀን የሚራብ ለቅጣት የተዘጋጀ እስከ 7 ቀን አንድም ነገር የማይበላ ነው። እስር ቤት እንደኛ አሁን እስር ቤት አለ እንደሚባለው ወይን ቤት እንዳለ ከፍተኛ ፍርድ ቤት የሚፈረድበት እንደዚህ አይነት ቤት አለ የሚባል አይደለም። በዛን ሰዓት ለፍርድ የተዘጋጀ ወይን ቤት ነው ተብሎ የሚጠበቀው የአንበሳ ጉድጓድ ነው። አንበሳው ለ7 ቀን ምግብ አይበላ። ለ7 ቀን ዳንኤል እንዲበላ አዋጅ ወጥቷል። ለ7 ቀን የተራበ አንበሳ ዳንኤልን እንዲበላ አዋጅ ወጥቷል። ዳንኤል ግን በ7 ቀን በራብ የቆየውን አንበሳ ላይበላ ቤቱ ሆኖ የአንበሳን አፍ ዘግቶታል። ማላዲያ ካሳታ ካባ ክብር ለአምላካችን ለእግዚአብሔር ይሁን። አንዳንድ ሰዎችን ጸሎት ቀለል አድርጎ ያያሉ። ይመጣሉ፣ ይበላሉ፣ ይጠጣሉ፣ ይተኛሉ። ክብር ለኢየሱስ ይሁን። በቃ ሲነጋድ ፊቱን ታጥቦ ቁርሱን በልቶ ይወጣል። አንተ በጸሎት የማይደረመስ ተራራ የለም፣ የማይቀየር የሞት ኃይል የለም። ዛሬ ከአንዳንዶቻችሁ ላይ የሞት ሽረት ይሆናል፣ የውድቀት ሽረት ይሆናል። አንድ ጊዜ ይሆናል በለው። ክብር ለኢየሱስ ይሁን። እዚህ ቤት ዛሬ አብረን እንጸልያለን። ጌታ ምስክሬ ነው። ሊበላችሁ የወጣ አፉ ይዘጋል፣ ሊያዋርዳችሁ የወጣ ይዋረዳል። ክብር ለኢየሱስ ይሁን። ዳንኤልን አመጡት፣ በአንበሳ ጉድጓድ ውስጥ ጣሉት። በአንበሳ ጉድጓድ ውስጥ ጥሉት። ዳንኤል መጀመሪያውኑ ዘግቶታል። አልተጻፈም እንጂ አንበሳ ሆይ ብሎታል። የአምላክህን ቃል ስማ፣ ትንቢት ይናገርበታል። ጠብቀን፣ ተኝተ ጠብቀኝ ይለዋል። ማታካባ ቤት ነው የጨረሰው። አንዳንዶቻችሁ መስሪያ ቤት ስትሄዱ የሚዋጋችሁ ካለ አስተኙት። ካታራ ክብር ለኢየሱስ ይሁን። እየሰማችሁ ነው? ክብር ለኢየሱስ ይሁን። የሆነ ስራ ቦታ ስትሄዱ ቤት አስራችሁ ውጡ። ማዳጎ ሳካ ዳንኤል የሰዎችንም ቃል ያሰረው ቤት ሆኖ ነው። አቤት! የአንበሳውንም አፍ የዘጋው ቤት ሆኖ ነው። ማካታ ባራዲያ
ዛሬ ከኔ ጋር የአንበሳን አፍ ዘግቶ የሚሄዱ ሰዎች አሉ። የአንበሳን አፍ ዘግቶ ከሞት የሚያመልጡ አሉ። የአንበሳን አፍ ዘግቶ የሚበለጽጉ አሉ። የአንበሳን አፍ ዘግቶ ወደ ተሻለ ስልጣን የሚሄዱ አሉ። አንድ ጊዜ ከኔ ጋር በቃ እሄዳለሁ በሉ። ዳንኤልን በአንበሳ ጉድጓድ ውስጥ ሲጥሉት ዳንኤል ወደ አንበሳ ጉድጓድ ሲገባ ትልቁም አንበሳ ተኝቷል፣ መካከለኛውም ተኝቷል፣ ትንሹም ተኝቷል፣ አናብስቶም ተኝታለች። ዋታካዶ ዚያኒ ዋንዳ ኢለዘከታ ባህታ ኢየሱስ ጌታ ነው። ዋናውም በጣም የተራበውም ራብተኛውም ጠግቦ ተኝተዋል። ክብር ለኢየሱስ ይሁን። ዳንኤል እንዳይበላ አንበሶች ጠግበዋል። ኦ ሃሌሉያ! በዳንኤል ስጋ ከሚጠግቡ ክብር ለኢየሱስ ይሁን። በዳንኤል ስጋ ዳንኤልን በልቶ ከሚጠግቡ መጀመሪያውኑ የዳንኤል ጸሎት አንበሳውን አጠግቦታል። ሩታ ካማራ ዳሌቫን መጸለይ ስትጀምር እግዚአብሔር አምላክ ሊበላ የተራበውን ያጠግበዋል። እግዚአብሔር ታምራትን በሕይወታችሁ ላይ ያደርጋል። ስትጸልይ ሊበላ የሚፈልግ አንተ ስትሄድ ተኝተህ የለም የሰማኝ ሰው ክብር ለኢየሱስ ይሁን። ከጀራውን ይዞ እንድትሞት ሊጠብቅህ የሚጠብቅህ አንተ ስትሄድ ከቤት ስትወጣ ተኝተዋል። ዳካላቫና ያሲያናማንድ ቮታካታራ ዳሌቫን ክብር ለኢየሱስ ይሁን። አመፀኛ አንተን ሲጠብቅ አንተ ስትሄድ ተኝተዋል። የሰማኝ ሰው የለም። ክብር ለኢየሱስ ይሁን። የሆነ በሱ መንደር ስንታልፍ ተኝቶ ታያል። አቤት 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 ጀና ሰካቱ ፕራ አዲጋሎ ሳናማንድ ጌታ ለዘላለም የተባረከ ይሁን። አንድ ጊዜ እጆቻችሁን እያወዛወዛችሁ ሊበላኝ የወጣ በለው፣ እንቅልፍ ይዞታል በለው፣ እኔ አለፍኩኝ በሉ ባካችሁ። ኢየሱስ እግዚአብሔር ልጅ ጌታ ታውቃለህ፣ የአንተ ጸሎት ሊበላ የወጣውን ያስተኛዋል። ፒካታራ ዛሬ እንደዚህ ነው የምትሆኑት። በጸሎት ኃይል ታጥቃችሁ ትወጣላችሁ። አጠገብ ያለውን ሰው በጸሎት ኃይል ታጥቀ ትወጣለህ በለው። በጸሎት ነው የምትታጠቀው። ዳንኤል ሲሄድ ተኝቷል አንበሳው። ንጉሥ እየተንቀጠቀጠ ያለ እንቅልፍ አድሮ ማለዳ ሲመጣ ዳንኤል ሆይ የምታመልከው ማለት መጀመሪያ ዳንኤል ሆይ ስለው አቤት ንጉሥ ሆይ አለ። ክብር ለኢየሱስ ይሁን። አለው ንጉሥ ሆይ አለ። ደካታባ ወየ ንጉሥ ሆይ አለ። ክብር ለኢየሱስ ይሁን። የምታመልከው አምላክ ከአንበሶች አፍ አድነዋልን? ያ ዳካሳካታ ንጉሥ ሆይ ሺህ ዓመት ንገስ። ሃሌሉያ! እኔ የሚያመልከው አምላክ መልአኩን ልኮ ከአንበሶች አፍ አድነውኛል። ማላዳ ሰከቱ ረዲሃበ ሃሌሉያ! የሚጸልዩ ሰዎች አይበሉም። የሚጸልዩ ሰዎች ኮንፊደንሳቸው ፉል ነው። እንደዚህ ብዬ ነው የምናገርባችሁ። እጆቻችሁን ከፍ አድርጉ። አሁን እናንተ ከዚህ ወደ ቤታችሁ ስትሄዱ ጨለማ የተገፈፈ ይሁን፣ እርግማን የተገለበጠ ይሁን። እየጸለይኩኝ ነው ያለሁት። በጌታ በኢየሱስም አፉን የከፈተባችሁ አፉ ይዘጋ። ለካቶፕራ ዳሊቫንያ የጸሎትን ጉልበት ያሳጣችሁ አሁን ይበላ፣ አሁን ይወጋ። ማታ ካቦራ ዳሊቫንያሞስ ምክንያት የሚደረድርባችሁ አሁን የተገለበጠ ይሁን። አጠገብ ያለውን ሰው ጨበጥ አድርገውና እንዳትጸልይ በለው። ምክንያት የሚደረድርብህ ዛሬ ይወጋል በለው። ክብር ለኢየሱስ ይሁን። ሰይጣን ክፉ ነው፣ መልካም አይደለም። በጸሎት በበረታህ ጊዜ እንዳትጸልይ ምክንያት ያበዛብሃል፣ ድካም ያመጣብሃል፣ እንቅልፍ ያመጣብሃል። እንዲህ አይነት ስፕሪት በኢየሱስም ገልብጫለሁ። እየተገለበጠ ይሁን። ትታጠቃለህ፣ አንተ ብርቱ ትሆናለህ። አንተ በኢየሱስ ዝጋውን ዛሬ እንጸልያለን በጌታ ፊት። እዛ ከቤተሰቦች ላይ ታስረዋል። በቤተ ክርስቲያን ስለ ጴጥሮስ አጥብቀው ይጸልዩ ነበር። መጽሐፍ ቅዱስ ለምን ይላል መሰላችሁ? ጴጥሮስ እንዳይታገድ፣ እንዳይወጋ፣ እንዳይታረድ ጸሎት ይዘጋ ይደረግ ነበር። የመትረፉ ምክንያት ይሄ። አቤት ጴጥሮስማ በእምነቱ እኮ ተኝቷል። ነገ ነው የምታረደው ብለዋል። ነገ ምን ሆናለሁ? ነገ እታረዳለሁ ብለዋል። ነገ እታረዳለሁ ስላል ሰምታችኋል። እዚህ ናችሁ። መጸለይ ጸሎት፣ የኛ ጸሎት መላእክቶች እንዲያገለግሉን ያደርጋል።
ታውቃላችሁ? መላእክቶች እንዲያገለግሉን ያደርጋል። የኛ ጸሎት ክብር ለኢየሱስ። የሚገርማችሁ ነገር መልአክ ነው ለጴጥሮስ የተላከው። ማን ነው የተላከው? መልአክ። እንደውም ልንገራችሁ 12 ቁጥር 7 ላይ እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። የጌታ መልአክ ቀረበ። የጌታ መልአክ የቀረበው ጴጥሮስ እየጸለየ ስለሆነ አይደለም። እየሰማችሁኝ ነው? ጴጥሮስ እየጸለየ ስለሆነ አይደለም የጌታ መልአክ የቀረበው። በቤተ መቅደስ እዛ ጸሎት ይደረግለት ነበር። እነርሱ እዛ ጋር ሲጸልዩ የነበረው ጸሎት መልአክ ከሰማይ እንዲመጣ አደረገ። ዴቫና ሻካታ ጌታ ምስክሬ ነው። እዚህ ሆነ ለትዳሪ መላእክትን ታዛል። እዚህ ቤት ሆነ ለሥራ መላእክቶች ይታዘዛል። ለአገልግሎት መላእክቶች ይታዘዛል። ለጤና መላእክቶች ይታዘዛል። ሃሌሉያ። እዛ ጋር እነርሱ ሲጸልዩ ወደ ወይን ቤት መልአክ መጣ። አዎ ለወዳጅ መጸለይ መቻል። ለምን? ለወዳጅ ስትጸልይ እግዚአብሔር አምላክ መልአኩን ልኮ አንተን ያስመልጣል። ወዳጅን ያስመልጣል። አንድ ጊዜ ያስመልጣል ባለ እኔን በጣም የሚገርመኝ ነገር መልአኩም ይላል እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ፣ ጴጥሮስንም ጎድኑን መትቶ አነቃው ነው ያለው። ጴጥሮስ ተኝቷል። ምን ሆኗል? ጴጥሮስን ያነቃው መልአክ ነው። የጌታ መልአክ መጥቶ እንዲያነቃው ያደረገው ደግሞ የነርሱ ጸሎት። በእግዚአብሔር ፊት ዛሬ ምሽት የሆነ ነገርን ታስለቅቃለህ። ኢየሱስ እግዚአብሔር ልጅ ጌታ ብቻ በትዕግስት ጠብቁኝ። ጌታ ምስክሬ ነው። በሕይወታችሁ አስለቅቃችሁ የማታውቁትን የትኛውንም አይነት ነገር ዛሬ ምሽት ታስለቅቃላችሁ። አጥብቃችሁ ትጸልያላችሁ፣ ታስለቅቃላችሁ። አንድ ጊዜ አስለቅቃለሁ በሉ። ክብር ለኢየሱስ። ማስለቀቅን እንችላለን። ምን ማድረግን? ማስለቀቅ። ዛጋ ሲጸልዩ የነበረው ወዳጃቸው ታስረዋል፣ አባታቸው ታስረዋል፣ መሪያቸው ታስረዋል፣ የሚመራቸው ሰው ታስረዋል፣ የሆነ ሰው ጎሎባቸዋል፣ በጸሎት ቲማቸው ውስጥ የሚፈልጉት ሰው ታስረዋል። እግዚአብሔር በሙላት አብሮት የሚሰራው ሰው ታስረዋል። በምን ኃይል መቀመጥ ይችላሉ? ሃሌሉያ። የታሰረባቸውን ለማስመለጥ ግዴታ መጸለይ አለባቸው። ሃሌሉያ። ምን ታስረባቸዋል? ምንድነው የታሰረባቸው? በሕይወታችሁ የታሰረ ነገር አለ። ትዳራችሁ ይሁን፣ ስራችሁ ይሁን፣ ፋይናንሳችሁ ይሁን፣ ገንዘባችሁ ይሁን፣ ምንድነው የታሰረባችሁ? አምላክ እግዚአብሔር እንደ መልእክተኛ ልኮኛል። ዛሬ ይለቀቃል፣ ዛሬ ይፈታል። ኢየሱስ እግዚአብሔር ልጅ ጌታ። ጸሎት ኃይልን ታደርጋለች። ጸሎት ኃይል አላት። ምን አላት? ኃይል አላት። ክብር ለኢየሱስ ይሁን።